አብይ አህመድ የኤመሬት ቅጥረኛ ነው። ኤመሬት ደግሞ የኮሎምቢያ ቅጥረኛ ተዋጊዎችን ገዝታ ሱዳን ውስጥ ታሰማራለች። የሱዳን ህዝብ ጦርነት የሱዳን ላይ ያለው ጦርነት የሱዳን ህዝብ ጦርነት ሳይሆን የውክልና የፕሮክሲ ጦርነት ነው፣ የኤመሬትን ጦርነት ነው ብለን ተናግረናል። ሂውማን ራይትሶች ግልጥ አድርጎት መጣና ኤመሬት በሱዳን ለሚደረገው ውጊያ ከኮሎምቢያ ቅጥረኛ ወታደሮችን ገዝታ አምጥታ ሱዳን ውስጥ የምትዋጋው ኤመሬት ናት ብሏል በዛሬው ሪፖርት ላይ። እያንዳንዱ የሰብአዊ መብት ጥሰት የሚቀዳው ከኤመሬት ነው። አብይ አህመድ ደግሞ እንደምታውቁት የቤንዛይድ ቅጥረኛ ነው። በዚሁ አጋጣሚ የቱርኩን ማን ነው ኤርዶዋን በጣም በአንዳንድ ጉዳዮች ላይ የማመሰግነው አብይ አህመድ ኤመሬት ሄዶ የቤንዛይድን እናት ማን ነው የሰውየው ወንድም ካልሆንኩ ልጅሽ ካላረግሽኝ ጡት ካልጠባው ብሎ በዛ ለምኖ ተፈቅዶለት እሺ እዛ ጡት ጠብቶ መጣ። የቱርኩ መሪ ሲመጣ አሁንም ከሱም ደግሞ ካልጠባው ሁለት ቦታ አይጠባም ዞር በል ከለከለው። የኤመሬት ጉዳይ አስፈጻሚ ዛሬ የሂውማን ራይትስ ዎች ሪፖርት የእውነት በሱዳን ለተፈጠረው ለእያንዳንዱ እልቂት ኢትዮጵያ ውስጥ አሁን ገና ወደፊት ደግሞ ሊፈጠር ላለው ለተዘጋጀው እልቂት ሁሉ ማን ተጠያቂ እንደሆነ ተመልከቱ። ይሄ የግፍ አገዛዝ በጣም ከልቤ ደስ ያለኝ እንደዚህ ያሉ የሰብአዊ መብት ተሟጋች ድርጅቶች ይሄንን ሪፖርት ይዘው መጣ። ግን ይሄ ሪፖርት የተሟላ የሚሆነው አሁንም የአብይ አህመድ አገዛዝ ተሳትፎ ከሱዳን እልቂት አንጻር ምንም ያለ ጥርጥር የሚጋለጥበት ዝርዝር ጉዳይ ሲመጣ ነው። ሙሉ ያደርገዋል ሪፖርቱን። ሂውማን ራይትስ ዎች እንደዚህ ያለ አቋም ይዟል። መልካም ነው። አጋልጠዋል። መልካም ነው። ከምርጫ ቦርድ አንጻር ቀደም ሲል መግቢያ ላይ አንስቻለሁ። ሜላትወርቅ የምትባለው ሴትዮ 8 ወረዳዎች በአማራ ክልል የምርጫ ወረዳዎች ላይ ምርጫ ለማካሄድ አስቻይ ሁኔታ የለም ወይም የጸጥታ ችግር ስላለባቸው አናስኬድም ብላለች። ከነዚህ መካከል ለምሳሌ በደቡብ ጎንደር አንዱ ነው የተጠራው። በደቡብ ጎንደር በተለይ በደራ ወረዳ ምርጫ ሊካሄድ የሚችልበት ሁኔታ እንደሌለ፣ በማዕከላዊ ጎንደር በተለይም ዳባት ላይ ምርጫ ሊካሄድ የማይችል መሆኑን ድምዳሜ ላይ ደርሰዋል። ከጎጃም ምዕራብ ጎጃም ነው፣ እሱም ደጋዳሞት ነው። ምርጫ ሊካሄድ የሚቻልበት እድል የለም፣ ዝግ ነው። ከወሎ ደቡብ ወሎ አምባሰል አካባቢ ምርጫ ሊካሄድ አይችልም የሚል ድምዳሜ ላይ ደርሰዋል። እንደገና በምዕራብ ጎንደር አካባቢ እንደዚሁ ምርጫ ሊካሄድ አይችልም የሚል ድምዳሜ ላይ ደርሰዋል። የቀሩት 3 ወይም 4 እስካሁን በደፈናው ነው አይካሄድም በሚል ወደ ዝርዝር አልመጡም። እነዚህ ግን በደንብ የድምዳሜ ላይ የተደረሰባቸው ናቸው። አሁን ይሄ ከነገሩን በጥብቅ ከሚከታተል አንጻር ወደ ባው ዘ ኢንታየር ምስራቅ ጎጃም ያካሄዳሉ ማለት ነው ወይስ እየቀጠፉ ነው? ይሄንን ማረጋገጥ ያለበት ዛ ያለ ፋኖ መዋቅር ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ላይ የተጣለ ኃላፊነት ነው። ከመላው ጎጃም ደጋዳሞት ብቻ አገዛዙ ፈንክሽን ማድረግ ካቃተው ምንድን ነው የሚሰጠው ትርጉም? ጎንደር ላይ ደራ ብቻ ከሆነ ኢንታየር ደቡብ ጎንደር ላይ ካልሆነ በሌላው ላይ በነጻነት ከፉከራ የዘለለ አገዛዙ የሚያደርግ ከሆነ ነው እያልኩ ያለሁት። አሁን ይህንን ያደርጋል የማስፈጸም አቅም አለው አገዛዙ እያልኩ አይደለም። ፕሮፓጋንዳ መሆኑን ማሳያው ራሱ ዘላለም መንግስቴ ይመጣና በአማራ ክልል አስተማማኝ በሆነ ሁኔታ ነው የሚለው። በነገራችን ላይ የፖሊስ ኮሚሽኑ አስተማማኝ በሆነ ሁኔታ ምርጫን ያለምንም ችግር እናካሂዳለን ብሎ በእርግጠኛነት ተናግሯል። ይሄ ብዙም አይገርመን። በ15 ቀናት ውስጥ እናጠናቀቀዋለን እንለቅማቸዋለን እያሉ 3 ዓመት ነው የሞላቸው። እየገቡ እየተማረኩ አፈር እንደሚበሉ እያየን ስለሆነ እስካሁን ባለው ሁኔታ የሚነግሩንና እየሆነ ያለው የሰማይና የምድር ያክል የተራራቀ ስለመሆኑ የተለየ ትንታኔ የተለየ ማስረጃ የሚጠይቅ ሆኖ አይደለም። ሰው የዋሹ ነው፣ ግልጽ ነው።
ግን ማስመሰልም ቢሆን እንዳይሞክሩ ማድረግ የሚያስችል ሁኔታ ማምጣት ያስፈልጋል። እንዳያስመስሉ እድል መስጠት፣ የሆነ ነገር አስመስለው ሊያልፉ እንዳይችሉም ጭምር ማድረግ ከሁላችን ከሁሉ አካል የሚጠበቅ ነው። በሚገባ ማስመሰል ከተሳካላቸው በመጪው ምርጫ ደግሞ ታፈንታ ይሄ ነው የሚሆነው ማለት ነው። የመጪው ምርጫ ታፈንታ በሚገባ ማሳካት ከቻሉ ማን ነው መሪ ሊሆን የሚችለው? በእውነቱ የመከላከያ የሚባለውን ተቋም ነው ተብሎ ከታሰበ ማለት ነው። ልክ አሁን ይሄኛው ጀብራሬ ምንድነው ቲሸርቱን አድርጎ ቅስቀሳ እያደረገ እንዲህ ሊፈነዳ ደርሶ እንቅልፍ ወስዶታል አይደለም? ይሄ ሲቪሉ ቀስቃሽ ካድሬ ነው። ከዛ ደግሞ ወታደሩን ምን እንደሚመስል ደግሞ ወታደሩን ደግሞ እንከታተል እስኪ። ይሄንን ተከታተሉት። ኩስ ሄዳል። እጣፈንታ የአገሪቷን እጣፈንታ ለመበየን ልክ እድል ያላቸው የሚመስሉ የፈለጉትን እያደረጉ ያሉ ኃይሎች ናቸው እነዚህ። ሰሞኑን አንድ ቅጥፈት ያው ይዋሹና ግን ውሸቱን በተግባር ለመተርጎም እንደፈለጉ እስከ መጨረሻው በዘለቄታ ዋሽተው ለመሄድ አስቸጋሪ ነገር ይገጥማቸዋል። የብርጋዴር ጀነራሉ ተሸኝቶ የቀብር ስነ ስርዓት ተካሂዷል የሚል ነገር አንስተን ስለነበረ የፋኖ ኃይሎች ጥቃት የሰነዘሩበት ወይም ሬጅመንት መደምሰሳቸውን መረጃ አንስተን ነበረ። በዚሁ መሰረት የብርጋዴር ጀነራሉ መደምሰስና መጠናቀቅን በተመለከተ በአዲስ አበባ የቀብር ስነ ስርዓት ማድረጋቸውን የሚያሳይ እና ያዕቆብ አጠገብ ያኑርልን ብሏል ሰውየውን። እና ይህንን የባረከው ቄስ እንዳይረሳ ሲሄድ ወይ ጥቁር ክላሽ ወይ ስናይፐሩን ይዞት ይሄዳ ለአብርሃም፣ ለይስሐቅ፣ ለያዕቆብ እንዲሰጣቸው። እድሜ ልኩን ሲቪሊያን ሲጨፈጭፍና ሲያርድ ቆይቶ አንተ ራስ አብርሃም፣ ይስሐቅ፣ ያዕቆብ ያልከው ቄስ ራሱ እንደ ነዌ እባክህ አላዛርን ላክልኝ እያልክ ብትለምን ምላስን ለማራስ የሚላክል የለም። እንኳን አንተ ተመኝተ ሌላውን ወደ እግዚአብሔር ቤት ልትወስድ። እንደዚህ ህዝብ እየጨፈጨፉ በቁም እያቃጠሉ እናቶችን እየደፈሩ አባቶችን በዘግናኝ ሁኔታ በሚስቶቻቸው ፊት ቀጥቅጠው በጥይት አናታቸውን እየበተኑ በልጆቻቸው ፊት ገለው አሰቅቀው ሄዱ። እንደዚህ አይነት ጨካኞች ናቸው እንደ በእግዚአብሔር መንግስት ድርሻ የሚኖር። እግዚአብሔር መቀለጃ አታድርጉት። የሃይማኖት ሰው ነን የምትሉ እናንተን ብናይ ኑሮ በነገራችን ላይ አንድ ቀን እግራችን ወደ ቤተክርስቲያን አይሄድም ነበረ። ግን እናንተን አይደለም የምናየው። የጥፋትን ርኩሰት በተቀደሰው ቦታ ስታዩ ያን ጊዜ አንባቢ ያስተውል ተብሎ የተነገረውን ስለምናስብ፣ አንድ ሁለተኛ የእግዚአብሔር ቀን ሲመጣ በውርንጫዋ ይመጣል። ያን ጊዜም በጅራፍ ገርፎ ወንበዴዎቹን ከቤቱ ያስወጣና ቤቴ የጸሎት ቤት ትባላለች የሚለውን እናንተ የወንበዴ ዋሻ አደረጋችኋት ብሎ ወንበዴዎችን ጠርጎ ስለሚያስወጣ ይህንን ስለምናምን ሁለት በሉልን። ሌላው እንደ ስራችሁ እንደ ምግባራችሁና እንደ ክፋታችሁ እናንተን ሳይሆን ሰማያዊውን አምላክ አስበን ስለምንመላለስ ነው። ይሁዳ አለ እና ክርስቶስን የሚሸጠው ይሁዳ ስላለ ዕለተ ሐሙስ ላይ ለራት አንሰባሰብም ብለው አልቀሩም። የሚሸጠው ይሁዳ የሚከዳውን ጴጥሮስ እዛ ነበረ። ፍቁረ ጊዜ ዮሐንስም አልቀረም። ስለዚህ እንደዛ አይደለም ነው የምንለው። የእግዚአብሔር ቤተ መቅደስ የእናንተ ርኩሰት ራሳችሁን ካልሆነ በቀር የተቀደሰውን የእግዚአብሔር መቅደስ ያረክሰዋል ብለን ስለማናስብ እንደ ኤሊ ከተቀመጣችሁበት ወንበር ተገልብጣችሁ እስክትተረተሩ ድረስ የእግዚአብሔር ቀን እስከሚመጣ ድረስ ከነ ልጆቻችሁ ከነ ግብረ አበሮቻችሁ በቤተ መቅደሱ ነውራችሁ ይቀጥል ይሆናል። ካህናት፣ ጳጳሳት ምናምን የምትባሉትም ሁሉንም እያልኩ አይደለም። ይህን የምታደርጉ አካላት ህዝብ ስለፈጀ ቡራኬ ሰጣችሁ ይሄ ታሪክ ነው የተቀደሰ ነው እግዚአብሔር መንግስት ነው የሚወርሰው ይላል። ሲገድል ሰንብቶ አንተ ፈቃድ ሰጪ ትመስላለህ። ግን ለማንኛውም እንኳን አረጋገጣችሁልን ነው።
ሄደ ወደ ተባለው ወደ አምላኩ እንዳልል ወደ ራሱ አምላክ ሄደ። መቼም የተቀደሰው የእግዚአብሔር ቤት ላይ ይሄ መነገሩ ከማስከፋት በቀር ፍርዱን ፈጣሪ የሚፈርደውን እኛን የሚመለከትና በፈጣሪ ፍርድ ገብተን አይ ይሄ ይጽደቅ ይሄ ይኮነን እያልን አይደለም። ግን ቆይ ከግፈኛ ጋር ግን አለመተባበርን የመሰለ ትልቅ ነገር የለም ነው። ግፈኛን መተባበር ትርፉ ሌላ ጣጣ ነው፣ ሌላው ሽኝት። ይሄም ሄዷል። ኮሎኔል ሀብታሙ ወልደ ሚካኤል ተሸኝቷል። መሄዱን አምነዋል። ሻማውን በደንብ አብሩት እናንተ እስካላችሁ። ሌላ የተረፈ ካለው ወደ መቀደሻ ያስገባው። ይሄኛው ግን ሄዷል። ለማንኛውም ሌላም አለ የተሸኘ፣ ሌላኛውም ደግሞ እናየዋለን። እየሄዱ ነው፣ ተግተልትለው እየሄዱ ነው ይበሰሩት ግፍ። ከዛ በኋላ ምን ማስቻይ ሁኔታ አለ? ምርጫ ልናደርግ ይላል እኮ። ሰርቫይቭ ማድረግ አቅቶት እኮ አመራሩ ነው እየተቀነደበ እየተሸኘ ያለው። ይሄም የተሸኘ ነው። ይሄም ሂዷል። ይሄ የምታዩት ደብረ ብርሃን ሲቲ ኮሚኒኬሽን ነው። ዜና እረፍት ብሎ ዜና እረፍት የእቴጌ ጣይቱ ክፍለ ከተማ ይላል። ደብረ ብርሃን ላይ የእቴጌ ጣይቱ ክፍለ ከተማ የሚሊሻ ጽሕፈት ቤት ኃላፊ 10 አለቃ ተክለአረጋይ ጌታቸው በደረሰባቸው ድንገተኛ አደጋ ትናለው፣ ውሃው ትናለው፣ የራሱ ምራቅ አስነጠሰው፣ እንቅፋት መታው። እናንተ አልገለጻችሁም። ቅንድቡን ላጭተው ሸኝተውታል። የሚሊሻ ኃላፊ ነው። እየሄዱ ነው። ኮሎኔል ነው፣ ብርጋዴ ጀነራል ነው፣ ሻለቃ ነው። እየተጓጓዘ ነው ያለው ነው እያልን ያለ ነው። አሁን አንዱ ብርጋዴ ጀነራል ነው አይደለ? ይሄኛው 10 አለቃ ነው። ብርጋዴ ጀነራል፣ ኮሎኔል፣ 10 አለቃ። ይሄ ወረድ ያበቃለት የተጠናቀቀ ማብቂያው ማክተሚያው እየተሰራለት ያለ ስርዓት ነው። የሞት ሽረት ትግል እያደረገ ያለው ሌላ ምንም የተለየ ነገር የለውም። ለማንኛውም በእንደዚህ አይነት ሁኔታ ውስጥ ነው ያለው። አሁን አጠያቂ ወደ ሆነችው ነገር ብቻ የተወሰነ ነገር ብዬ ላብቃ። አጠያቂ የምለው እኔ በአማራ ክልል እነሱ እየፎከሩ ነው። እናካሂዳለን 97 በመቶ እናካሂዳለን ብለዋል። በ8 ወረዳዎች ብቻ ነው ሊካሄድ የማይችለው ብለዋል። ለምሳሌ አነሳዋለሁ። ከጎጃም ደጋዳሞት ብቻ ነው ሊካሄድ የማይችለው፣ ሌላ ቦታ እናካሂዳለን ብለዋል። ደጋዳሞት ብቻ ማካሄድ እንዳይችሉ ማድረግ ከተቻለና ሌላ ቦታ ማድረግ ከቻሉ ለምን የሚል ጥያቄ መነሳቱ አይቀርም። ለዛ መልስ መዘጋጀት ያስፈልጋል። ሚዲያ ይጠይቃቸዋል፣ እዛ ያላችሁ አካላትን ማለት። ጎንደርም በተመሳሳይ ሁኔታ ዳባትና ድራ ላይ ከሆነ ከዛ ሌላ ቦታ ላይ በነጻነት ማድረግ ከቻሉ የት ጋ እንዴት? ሸዋ የት ጋ እንዴት? ቤት አማራ ላይ ደቡብ ወሎ አምባሰል ብቻ ከሆነ ማድረግ አንችልም ያሉት ካሉ ሌላ ቦታ ላይ ማድረግ ይችላሉ ወይ? የነሱ ፉከራና መሬት ላይ ያለው እውነታ የተለያየ እንደሆነ እናውቃለን። እንደ ጥያቄ ግን እንደዛ እናሳካለን ቢሉ ጥያቄ እነሱ ይሄው ነው። በእውነቱ አንድም ነገር በዚህ ላይ መጨመር ሳቢውን ምኑንም ማበላሸት ነው የሚሆነው። እኔ በእውነት ለመናገር ይሄው ሌላው ነገር በሙሉ ቀርቶ እስካሁን ያነሳ ነው እንዳለ ሆኖ በእያንዳንዳችን ህልውና ወይም በእያንዳንዳችን ህሊና ይሄው ብቻ እንዲቀመጥ የዛሬውን ዕለታዊ አበይት ጉዳዮች ፕሮግራም በዚሁ በጀነራል አሳምነው ንግግር ቋጭቼ ነው የምሰናበተው። ጀነራል